ለምንድነው በራሴ ደጋፊ እናቴ የምትሰደበው? ተቃጠሉ። አርቴታ የመጨረሻ ፈሪ ነው። ስንቴ ነው ስናገር ነበር። አሁን እንዲህ ጎንበስ ብሎ ስለኳስ ምናምን እያሙኩ ነው። ተቃጠሉ። እኔ ምሬ ነው የምላችሁ። ቀጠል በሉ። ከአመት አመት ዛሬ ቤን ዋይት ቋሚ 11 ላይ መሰለፍ ነበረበት። ሰሞኑን ከሚያሳየው አቋም አንጻር ቋሚ 11 ላይ መሰለፍ ነበረበት። ስንት ጊዜ በጉዳት ሲሰቃይ ነበር አይደለ? ለፊትነስ እንኳን ሲባል ለምን ሞስኬራ አልገባም? ኢዜ የዚህን ያክል መጫወት ከቻለ ኢዜ ለምን አልጀመረም? ፕሪሚየር ሊግ ነው አይደለ ፕላናችን? እሺ ተውት። እኔ ለየትኛውም ዋንጫ ላልበሳጭ እችላለሁ። ፕሪሚየር ሊግ ላይ እንደዚህ ቀልዳሉ። ከአመት ተመሳሳይ ስተት። አረ በጣም ነው የምታሳፍሩት። አረ ተቃጠሉ። የሚያቃጥል ያቃጥላችሁ በኢየሱስ። እንዴ አሁን የሲቲ ነጥብ መጣል ነው የምንጠባበቀው። እንግዲህ የሲቲ ነጥብ መጣል። ሲቲ ነጥብ ካልጣለ ነገ የሚያሸንፍ ከሆነ ቀሪ ጨዋታ አለው። ኔክስት ዊክ ኢትሃድ ላይ ነን። ወይኔ ብሩክ፣ ኧረ በስመ አብ። ለስንት ጊዜ ነበር ስናገር ነበር? ስንት ጊዜ ይሄ ሰውዬ አይረባም። አርቴታ የመጨረሻ ፈሪ ነው። ስንቴ ነው ስናገር የነበረው? እኔ ይኸውላችሁ በስትክክል መነግራችሁን ነገር ስሙ። የዛሬውን ጨዋታ ማለት ነው 2-1 ማለቁ እንደውም ተመስገን። ሙሉ ለሙሉ አልቻለም። የመጨረሻ አህያ ተጫዋቾች እያንዳንዱ የማይችሉ ተጫዋቾች እንዴ! እኔ በቃ እኔ እስከ መቼ ነው በእናንተ የምቃጠለው እንዴ? በዓል ደረሰ። በዓል እንኳን ሰለብሬት እንዳናረግ ደደብ የሆነ በቃ ደደብ ተጫዋቾች እንዴ! ምንድነው? ለምን አንድ ሰው እንኳን የሆነ ነገር ለማድረግ ሁሉም እንዴት ላይችሉ ይችላል እንዴ? ክሎዝ በቃ ምንም መሃሉን መሸፈን አንድ ሰው አይችልም። ቲማችን ውስጥ አንድ የሚችል ተጫዋች የለም። በርነሞዝ ይጠፍጥፈን ሜዳችን ላይ ለዋንጫ እየተጫወትን ሲቲ ከኋላ ነው። የትኛው ፕሬሸር እኮ ያስጨንቋቸው? የትኛው? እግዚአብሔርን ሙሉ ለሙሉ አይችሉም። የመጨረሻ ባለጌ ሰዎች ናቸው። የአርሰናል ደጋፊ በጣም ውስጡ ብሶት እንዳለበት እረዳለሁ። እኔም ብሶት ስላለብኝ ማለት ነው 22 ዓመት ነው የክለብ የደገፍኩት። 22 ዓመት ዋንጫ እንዲበላ ፕሪሚየር ሊግ እንዲበላ ስደግፈው ነበረ። እኔ ያልገባኝ ነገር ግን እኔ እናቴ በሌላ ደጋፊ ቢሰደብ አልረዳውም፣ ብሎክ ነው ማድረገው። ግን ቢያንስ እረዳዋለሁ የሆነ ስላበሸኩት ነው አይደለ? ለምንድነው የአርሰናል ደጋፊ እኔ እናት የሚሰድበው? አልገባኝም። ኳስ መዝናኛ ነው እኮ አባቴ፣ ገባ አይደለ? አርሰናል በጣም ነው የምወደው ምናምን፣ ነገር ግን እናቴ ላይ ማንም እንዲመጣ፣ በተለይ አርሰናል ደጋፊ ምን አጥፍቼ ነው የአርሰናል ደጋፊ እናቴ የሚሰድበው? አንድ ሰው ብቻ አይደለም ባይዘው፣ ሁሉም የአርሰናል ኮንተንት ክሬተሮችም ራሱ መታችሁ ሀሳባችሁን ስጡበት። ከራስህ ደጋፊ የሚመጣብህ ኔጌቲቪቲ በጣም ከባድ ነው። ጥፋቴ ምንድነው? ነሽ ሽንጤን ገትሬ ስለተከራከርኩኝ ነው? ጠላት ደጋፊ ስላበሸኩኝ ነው? ምንድነው ጥፋቴሽ? ወይስ ክለቤን ከፍ ስላደረኩኝ ነው? ክለቤን ዝቅ ማድረግ ነበረብኝ? ለምንድነው በራሴ ደጋፊ እናቴ የምትሰደበው? ምን አድርጌ? እኔ በአርሰናል ተመጣብኝ ብዬ ስንት ጠላት አፈራሁኝ፣ ግን ኢግኖር ነው ማድረገው። ምክንያቱም ኳስ መዝናኛ ነው፣ አበሸከኝ ብሎ ምናምን ነገር መስመር የተሰበሰው ምናምን ፋራ ነው ብዬ አልፈው ነበር። እሺ የአርሰናል ደጋፊ ሆኖ ካደረገውስ ምንድነው እንዲሰማኝ የምፈልግ? ምንድነው? እኔ ካሁን በኋላ ጠላቶችን አላበሽቅም። እኔ ባይዘይ ኳስ በጥላቻ አይደለም፣ የማንንም ክለብ አልጠላም። ማበሽቀው የአርሰናል ደጋፊ ደስ እንዲለው ነው። ገባለ? አርሰናልን የተናገረ ክለብ ሁሉም ሰው እኛን መርገጥ ስለሚወድ ሁሉም ሰው እድሉ ሲገኝ ይረገጣል በሚል ሐሳብ ነው እንጂ ያን ያህል ደብሮኝ አይደለም። የማንንም ክለብ ስለማልጠላማ። ለምንድነው ማበሽቀው? ለምንድነው ሰው ጋር ጠላት ምናምን ሆነው? የራሴ እንኳን በዚህ ደረጃ እናቴን ማክበር አይችልም። እናቴን መግባራ አሁን እንዲህ ጎንበስ ብሎ ስለኳስ ምናምን እያሙኩ ነው። ጎንበስ ብሎ ወይ ኦዴጋርድን ነው የሚያሙት ወይ የካላፊዮሪን የሞዴል ገቢ ምናምን ነው የሚያወሩ። ምንም አባህ እያወራ አልነበረም። እኛን አሁን ምንድን ነበር ብሎ የሰከሱን? ለኢንተርናሽናል ብሬክ ምናምን አርቴታ ተጎድቷል ብሎ ያመጣ ነው አይመስልህ? ሁሉም ሀገራት አባረዋቸው። ሂድና እዛ ክለብህን የምታወድምበት አውድ በዚህ ድረስ ታመጣለህ። መጨረሻ ቅሌት ስለሆነ ሂዱ ብሎ አባረዋቸው ነው። ምንም ስላልተፈለገ የተመለሰ እንጂ ማን አባህ ነው በዚህ ማን ፈለገ? ምን እንዳትፈጥር ምድረ ተቅማጣም። በቃ ታሪክ እያበላሹ ነው ወላሂ። ማለት የሆነ በቃ ሁሉም ደጋፊ አሁን ይሄ አመት ሁለተኛ ወጣ፣ ቀጣይ አመት ዋንጫ ይዘ አንዳናምን እያደረከን ብቻ አላህ ያቃጥላችሁ። ስፖርቲንግ በሜዳችን ሊለበልበን ይችላል። በቃ
ወይ